إنما وليكم الله ورسوله والذين آمنوا الذين يقيمون الصلاة ويؤتون الزكاة وهم راكعون እናንተ አማኞች ረዳቶቻችሁ አላህ መልእክተኛውና እነዚያም ያመኑ ብቻ ሲሆኑ እነዚያም ያመኑት ማለት ሰላታቸውን በአግባቡ የሚሰግዱ ዘካትንም የሚሰጡና ለአላህ ብቻ የሚያጎነብሱ ናቸው። ومن يتولى الله ورسوله والذين آمنوا فإن حزب الله هم الغالبون አላህ መልእክተኛው ማለት ሱናቸውንና እነዚያ ያመኑትን ረዳት አድርጎ የያዘ እንደነዚህ አይነቶቹ የአላህ ሃይማኖት የኢስላም ረዳቶች ሲሆኑ በእርግጥ የአላህ የኢስላም ረዳቶች እነሱ ፍጹም አሸናፊዎች ናቸው። يا أيها الذين آمنوا لا تتخذوا الذين اتخذوا دينكم هزوا ولعبا من الذين أوتوا الكتاب من قبلكم والكفار أولياء واتقوا الله إن كنتم مؤمنين እናንተ ያመናችሁ ሙስሊሞች ሆይ ሃይማኖታችሁን እስላምን መሳለቂያና መቃለጃ አድርገው የያዙትን ከናንተ በፊት የነበሩትን የመጻፉ ባለቤቶች ይሁድና ነሳራ እና ከሃዲያንን መመካ አድርጋችሁ አትያዟቸው። አማኞች ከሆናችሁ አላህን ብቻ ፍሩ። وإذا ناديتم إلى الصلاة اتخذوها هزوا ولعبا ذلك بأنهم قوم لا يعقلون እናንተ ሙስሊሞች በአዛን ወደ ሰላት በምትጠሩበት ጊዜ አይሁዶችና ነሳራ አዛኑን ማላገጫና መቀለጃ አድርገው ይይዙታል። ይህም ወደ አላህ ቤት መስጊድ አላህን ብቻ ወደ ማምለክ፣ ወደ ሰላም፣ ወደ ፍቅር፣ ወደ ድል፣ ወደ ጀነት በሚደረገው የአዛን ጥሪ ላይ መሳለቃቸው በእርግጥ ሐቅን ለመረዳት የማያስተውሉ ማህይማን ህዝቦች በመሆናቸው ነው። قل يا أهل الكتاب هل تنقمون منا إلا أن آمنا بالله وما أنزل إلينا وما أنزل من قبل وأن أكثركم فاسقون አንተ ነብይ ሆይ ለአይሁዶችና ለክርስቲያኖች እናንተ የመጻፉ ባለቤቶች ሆይ በአላህ በእኛ ላይ በወረደው በቁርአን ተበፊቱ ኦሪትና ወንጌል ከአላህ ዘንድ እንደወረዱ ከማመናችን በስተቀር ሌላ በእኛ ላይ የምትቃወሙን ወይም የምታነውሩን ምክንያቶች አላችሁን? ፈጽሞ ይላችሁም። ነገር ግን አብዛኛዎቻችሁ በእርግጥ ከሐቅ አፈንጋጮች ናችሁ በላቸው። قل هل أنبئكم بشر من ذلك مثوبة عند الله من لعنه الله وغضب عليه وجعل منهم القردة والخنازير وعبد الطاغوت أولئك شر مكانا وأضل عن سواء السبيل أنت نبي هوي